አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጪው ረመዳን ነውና ከሱ ጋር ተያይዞ ዋና ዓላማውን እናንሳ። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ እንዲህ ይላል፣ ያ አዩሀ ለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ያመናችሁ ሆይ ከእናንተ በስተፊት በነበሩት ህዝቦች ላይ ጾም እንደተጻፈው ያኔ እንደተደነገገው እናንተም ላይም ተጽፏል ተደንግጓል። የሚፈለግበት ነገር ደግሞ ለዐለኩም ተተቁን ልትፈሩት ይከጀላልና በማለት አላህ ሱብሓነሁ ወተዓላ ያስቀምጣል። ስለዚህ የመጾማችን ዋነኛ ዓላማ ተቅዋ ነው ማለት ነው። ተቅዋ ግን ምንድን ነው? ፍራቻ ወይስ ጥንቃቄ? አሊ ረዲየላሁ ዐንሁ አሳምረው እንዲህ ሲሉ ይገልጹታል። አተቅዋ ሂየ ኸውፉ ሚን ጀሊል፣ ተቅዋ ብሎ ማለት ከአላህ ሱብሓነሁ ወተዓላ ከጀሊል መፍራት ነው ይላሉ። እንዲሁም ወልዐመሉ ቢተንዚል፣ በተወረደው መስራት ነው። ያኒ ቢኪታቢላሂ ወሱነተ ረሱሊሂ ማለት ነው። ወሪዳ ቢልቀሊል፣ በትንሽም ነገር ደግሞ መቃቃት ነው መቃናት ነው ይላሉ። ወለኢስቲዕዳዱ ሊየውሚ ረሒል፣ ለዛች ደግሞ ለማትቀረው ቀነ ቀጠሮ ጉዞ ደግሞ ዝግጅት ማድረግ ነው ይላሉ። ተቅዋ ብሎ ማለት ይሄ ነው። በእኛና አላህን በማመጽ በኩል የሚደረግ የጥንቃቄ ግርዶ ማለት ነው። ይህ ተቅዋ በሰው ሲመሰል በአሚር አልሙእሚኒን ዑመር ብን አልኸጣብ ረዲየላሁ ዐንሁ ዘመን የነበረችን የአንዲትን የወተት ሻጭ ልጅ ይመሰላል። በአንድ ወቅት ዑመር ብን አልኸጣብ ረዲየላሁ ዐንሁ ህዝቦቻቸው ያሉበትን ሁኔታ በሌሊት እየቃኙ ሳለ ከአንድ አጥር ስር አረፍ ይላሉ። እናትና ልጅ እንዲህ ሲል ያወራሉ። እናት ለልጇ ወተቱ በዛ እንዲል በውሃ ቀላቅለው ትላለች። ልጅም የምዕመናን መሪ ወተት በውሃ እንዳይቀላቀል ከልክሏል በማለት ትመልሳለች። እናትም አሃ ዑመር የት አለ? የትስ ይሰማሻል? የትስ ያሻል? በማለት ለማሳመን ትሞክራለች። ልጅ ዋዛ አልነበረችምና እንዲህ ስትል መለሰች። ፈኢን ካነ ዑመር ላ የራና ፈኢነ ረበ ዑመር የራና፣ እንደ ዑመር ባያየንና እዚህ ባይኖር ባይሰማን የዑመር ጌታ የሆነው አላህ ያየናል፣ ይመለከተናል፣ ይሰማናል በማለት መለሰችላት። ይህ ነው ተቅዋ፣ አላህን በመውደድ ውስጥ ያለ ጥንቃቄ። አላህ ሱብሓነሁ ወተዓላ ሌሎቹንም የዒባዳ መስኮች ብዙ ጊዜ ሲያነሳ ከተቅዋ ጋር ያገናኛቸዋል። ምክንያቱም የሁሉም መዳረሻ ተቅዋ ስለሆነ ማለት ነው። መጪው ረመዳን ደግሞ አላህ ብሎ ካደረሰን ስንቅ የምናበጃጅበት ነው። ፈተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ስንቅን ያዙ፣ ከስንቆች ሁሉ በላጩ ደግሞ የአላህ ፍራቻ ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።